ሳንጊው ብቸኛ ምስኪን ጸሐፊ ሲሆን ስራ ጓደኞቹ ሌሎች ሲሆን ወላጆቹ ሞቶ ነበር። ዋናው ችግሩ ግን ከግማሽ ዓመት በላይ መተኛት አለመቻሉ። ምክንያቱም በእያንዳንዱ ጊዜ አንድ ጋኔን በህልም ውስጥ ይታይና ወደ አመፀኛ ቅዠቶች ይለውጧል። ዛሬ ማታ ሳንጊው ጋኔኑ ሲመጣ በባቡር ውስጥ ስለመሆን እያለመ ጸጉሩን ይይዘዋል። ወለሉ ላይ ቀዳዳ ከሰራ በኋላ ጭንቅላቱን በላይ አድርጎ ይገለዋል። ህልሙ ካበቃ በኋላ ወዲያውኑ ከእንቅልፉ ይነቃና አንዳንድ ጽሑፎችን ለመስራት አስቦ ነበር። ነገር ግን የቤት አከራዩ ምግብ እንዳመጣለት በሩን አንኳኳ። ነገር ግን ሳንጊው የቤት ኪራይ ገንዘብ ስለሌለው በመስኮት በኩል ያመጣል። በመንገድ ላይ ሲዘዋወር በህልሙ ላይ የጎበኛቸውን ባለሙያዎች ሁሉ ያስታውሳል። የስነ ልቦና ባለሙያዎች፣ ዶክተሮች፣ ሳይንቲስቶች፣ የሃይማኖት ተከታዮችና የመሳሰሉት። ሁሉም ህልሞች ምን እንደሚያደርጉትና ምን ማለት እንደሆኑ የተለያዩ ንድፈ ሀሳቦች ነበራቸው። ነገር ግን በምንም መንገድ ሊረዳው የሚችለው ተጨባጭ ነገር የለም። በምግብ መሸጣው ብቻ ቁሞ እንቁላል የሌለው ሳንዱች ጠየቀ። ምክንያቱም አቅሙ ይህ ብቻ ነው። ነገር ግን ሰውየው እንቁላልም በነፃ ይጨምርለታል። ምግቡ እስኪጠናቀቅ ድረስ እየበላ ሳለ የሁኤር የሚወዳት ልጅ የምትሰራበትን ከመንገዱ ማዶ ያለው ካፌ ይመለከታል። ከዓመታት በፊት ከጓደኞቹ ጋር በአንድ ባር ሲዝናና እሷም ከባንዱ ጋር ስትጫወት ነበር ያገኛል። የዘፈኗ ድምፅ ውብ ነበር። ከዚያን ጊዜ ጀምሮ ስለ እሷ ሲያስብ ቆይቷል። ሳንዱቹ ዝግጁ ከሆነ በኋላ ሳንጊው ለመብላት ይቀመጣል። ነገር ግን በድንገት በማናጀሩ ሲያዩ ይደናገጣል። ሳንጊው መሸሽ ይጀምራል። ሳንዱቹ መንገድ ላይ ጥሎ፣ ነገር ግን በጣም ስለደከመው ርቆ ለመሄድ አይችልም። ወዲያውኑ ወደ ምግብ ቤት ማናጀር ወስዶ ሲበላ እንዲህ ያለ ውሉን ስላላከበረና ስክሪፕቱን በወቅቱ ስላላስረከበው ይወቅሰው ነበር። ሳንጊውም እንቅልፍ ማጣት ትኩረቱን እንዳያስብና እንዲጽፍ እንደፈቀደለት ለማስረዳት ቢሞክርም ሳንጊ አልሰማም። ጽሑፉን በ10 ቀናት ውስጥ እንዲያጠናቅቅ ይነግረዋል። በኋላም ሳንጊ ወደ አፓርታማው ሲመለስ ቤቱ ተቆልፎና ሁሉም እቃዎቹ ኮሪደሩ ላይ እንዳለ ያገኛቸው። ባለቤቱም ከመጨረሻ ከቤት ያባረዋል። ከዚያም እዛው በአንድ ካፌ ጽሑፍ መስራት ይችል እንደሆነ ለማየት ይሞክራል። ሆኖም ግን በጣም ስለራበው እንቅልፍ ይወስዷል። በኋላም በህልሙ ጋኔኑ ታየ። ሰንሰለቱን በሳንጊው አንገት ላይ ያደረገና ጭንቅላቱን በጠረጴዛ ላይ። እንደገና ሳንጊው ህልሙ ከእንቅልፉ ሲነቃ ላፕቶፑ እንደተሰረቀ ያውቃል። የስራ መሳሪያውን አጥቶና ቅዠቶችን ከእውነታው መለየት እንደማይችል ስለተረዳ ራሱን ለመግደልና ከወላጆቹ ለመለየት የሚገልጽ መልእክት ይጽፋል። ከህንፃው ማዶ ያለውን የህንፃ ጣሪያ መርጦ ወደ ጫፍ ሲወጣ ሆዋርን ይመለከታል። ለመዝለል ዝግጁ ሲሆን ግን ሳንዱቹን የሚሰራው ሰውዬ ምግብ በነፃ እንዲበላ ስለሚጋበዘው ያቋርጠዋል። ሰውየውን በጣሪያ ላይ ወጥቶ ከሱ ጋር እየበላ ሳለ ስለ ሞትና ህልሞች ያላቸው የተለያዩ አመለካከቶች ይነግረዋል። እናም ቀላል መደምደሚያ ላይ ይደርሳል። ሳንጊው እነዚህን ቅዠቶች ሲያጋጥሙ በፍጥነት ከነሱ መውጣት እንዲችል ህልም እያልኩ ነው ብሎ ለራሱ ይናገራል። ሳንጊው እስከ ማታ ድረስ ሆዋርን እየተመለከተው በጣሪያው ላይ ይቆያል። ከዚያም ምግብ ለመግዛት ገንዘብ ለማግኘት ሞባይል ስልኩን ይሸጣል። ወደ መደብር ይሄዳል። አንዳንድ ነገሮችን ለመስረቅ ያስባል። ሆኖም ግን እየተከታተሉት መሆኑን ሲያውቅ ሀሳቡ ይለውጣል። የሚገዛው ምግብ ከሱቁ ውጭ ይበላል። ከዚያም ሳንጊው በድንገት ሆዋርን ስታነጋግረው ደነገጠ። እሷም ሀሳቢነት ታሳየዋለች። ይህ እውነት ቢሆን ጥሩ ነበር። ነገር ግን ሳንጊው ለምን እንደሆነ በፍጥነት አየ። ለካ በህልሙ ነው። ጋኔኑ በመስታወቱ ላይ እሱን መግፋት ይጀምራል። ይህም አስደናጋጭ የሆነ አጋጣሚ ነበር። ሳንጊውን አንስቶ በሰልፍ ሲወጋው በመስኮት ውስጥ ይወረውራል። ሳንጊው የሳንዱች የሰጠውን ሰውዬ ምክር ሲያስታውስ ሰይፉን ይዞ እየተጣላ ራሱን ያስታውሳል። ይህም እየተወረወረ እንዳለ ከህልሙ እንዲነቃ ያስችላል። በእውነተኛው ህይወት በተሰበረው መስታወት ውስጥ እየበረረ ባይወጋም የጋኔኑን ሰይፍ በእጁ ውስጥ በሚስጥር ያገኛል። የተጠራው ጸሐፊዋም አምቡላንስ ከመጥራቷ በፊት ይሸሻል። ሌሊቱን ሙሉ ፓርክ ውስጥ ሰይፉን እየመረመረና እንደገና እያለመ እንዳልሆነ ያረጋግጣል። ጠዋት ላይ ለመሸጥ ወደ ገበያ ይሄዳል። ገዢዎችም ያንን ሰይፍ ለመግዛት ያላቸው ጉጉት በእጁ ላይ ዋጋ ያለው ነገር እንዲገነዘብ ያደርገዋል። ከዚያም በምትኩ አንድ የድሮ እቃዎች ግዢ ሱቅ ይሄዳል። ከዚያም የሰይፉን ትክክለኛ ዋጋ 20 ሺህ ይከፍላል። ሳንጊውም ጊዜ ሳያባክን አዲስ ኮምፒውተር አገኘ። ጥሩ ምግብ ቤት ገባ። ከዛም በሚያምር ሆቴል ውስጥ ሩም ይዞ ምሽቱን ያሳልፋል። ከዚያም የእንቅልፍ ክኒኖች ወስዶ እንደተለመደው ህልሙ እስኪጀምር ይጠብቃል። ህልሙም በሆቴል ውስጥ እየተከሰተ ነው። ከዚያም ክፍሉን ለቆ ኮሪደሩን ቃኘ። የአበባ ማስቀመጫም ይዞ እያለምኩ ነው አለ። ነገር ግን ምንም አልሆነም። ትንሽ ተጨማሪ ለማሰስ ሲወስን ግን ጋኔኑ ብቅ አለ። በግዙፍ የወርቅ መጥረቢያ ያሳድደዋል። ጋኔኑ በመሳሪያ መታውና ዙሪያውን ወረወረው። ብዙ ጉዳት ያስከትልበትም ሳኒው መጥረቢያውን ልክ እንደያዘ እያለምኩ ነው አለ። እንደገና መሳሪያውን በእጁ ይዞ ከእንቅልፉ ነቃ። ምንም አይነት ቁስል አልታየም። መጥረቢያው በተመሳሳይ የድሮ እቃዎች መሸጫ ሱቅ ይሄዳል። ገንዘቡን ወዲያውኑ እንዳገኘ ጥሩ ልብሶች ይገዛል። አዲስ መኪና፣ በባር ውስጥ ከአንዳንድ ሴቶች ጋር ሲጠጣ ያድራል። ወደ ሆቴሉ ሲመለስ ግን ይዘውት አብሮት እንዲገቡ አልፈቀደም። ከመተኛቱ በፊት ለታክሲ ገንዘብ ሰጥቶ ያሰናብታቸው። ዛሬ ማታ
ከመተኛቱ በፊት ግን በመጽሐፉ ላይ የአንድ አስፈላጊ ሙዚየም ፎቶዎች ይመለከታል። እናም ብልሃቱ ይሰራል። ምክንያቱም ህልሙን በፎቶዎቹ ላይ ባየው ቦታ ተመሳሳይ ቦታ ይከሰታል። ሳንጊው ዙሪያውን ተመለከተ። ሁሉንም ጥንታዊ እቃዎች እያደነቀ ጋኔኑ እስኪመጣ ድረስ ቁጭ ብሎ ይጠብቋል። በዚህ ጊዜ ጋኔኑ ሽጉጥ ይዞ መጣ። ከእቅዱ ጋር የሚቃረን ሳንጊው መሮጥና ጥቂቶቹን ማምለጥ ጀመረ። ነገር ግን በመጨረሻ ጋኔኑ አግኝቶ ገደለው። ሳንጊው በሆቴል መኝታ ቤት ውስጥ ከእንቅልፉ ነበር። ነገር ግን ምንም ነገር መያዝ ባለመቻሉ ስራውን ሳይጨርስ መተው ስላልፈለገ የእንቅልፍ ክኒን እንደገና ይወጣል። ወደ ህልሙ ሲመለስ እንደገና መሮጥ ጀመረ። እናም ልዩ በሆነ ዝላይ 2 ጥይቶችን አምልጦ 2 ጥንታዊ እቃዎችን ይዞ ህልም እያለምኩ ነው ብሎ ከእንቅልፉ ነቃ። በዚህ ጊዜ ሳንጊው ውድ ሀብቶችን ከባለጸጋ ሰብሳቢዎች ጋር ንግድ ለሚያደርጉ ባለሙያ የጥንት አካፋፊዎች ወስዳቸዋል። $2 ሚሊዮን እና ስለ ዘዴዎቹ አንዳንድ ነገር ይጠይቁታል። ነገር ግን በዘዴ ጥያቄያቸውን ያመጣል። ሱቁን ሲለቅ የተናደደው ሳንጊ ፊቱ ያገኘዋል። ሞቷል ብሎ እያሰበ ነበር። ሳንጊው በአንድ የቅንጦት ምግብ ቤት እንዲበላ ጋብዘው ለስክሪፕቱ የሰጠውን ገንዘብ ይከፍላል። ከዚህ በኋላ እንደማይጽፍ ነገር። በማግስቱም የሁዋር ካፌ ከገባ በኋላ ማኪያቶን አዘዘ። በኋላ እሱ ታውቆ እንደሆነ ይጠይቃታል። እሷ ግን አታውቅም። እንዲሁም ካፌውን ለምን እንደምትሸጠውም ይነግራታል። እሷም ደንበኞች ስለሌሏትና ሱቁ ዳር ላይ ስለነበረ እንደምትሸጠው ገለጸች። በኋላ ግን ሳንጊው ከሳንጂ ጋር ራት እየበላ ሳለ ሰክሮ ለስኬቱ ሚስጥር ማወቅ ይፈልጋል። ሳንጊውን ወደ ሆቴል ክፍል ይወስደዋል። አልጋ ላይ ካስቀመጠው በኋላ የሄደ ያህል ያስመስል። ተመልሶ ግን የሳንጊውን የኪስ ቦርሳና የቼክ ደብተር ይመለከታል። ሳንጊውን በእጁ የወርቅ ሰንሰለቶች ይዞ ሲነቃ በድንገት ደነገጠ እና አሁን ሚስጥሩን ስለሚያውቅ ሳንጊው ለተወሰነ ጊዜ የሚያስበውን በዚህ አዲስ ስራው እንዲያግዘው ጓደኛውን ይዘው። በማግስቱም ሳንጊው የሆዋርን ካፌ ይገዛዋል። እናም አሁንም እንድታስተዳድረው እንደሚፈልግ ነገር ገቢውን ግን መጋራት ይችላሉ። ኪሳራውን ለመሸፈን ግን ኃላፊነቱን እንደሚወስድ ይነግራታል። እኔ አላመስጋኝ እንደሆነች ለማሳየት ራት ትጋብዛለች። ከዚያም ስለ አዲሱ የጋራ ንግዳቸው እና ሆዋር ሳንጊው ከዚህ ስምምነት የበለጠ ገንዘብ እንደሚፈልግ ጥርጣሬን ገለጸች። ከዚያን ጊዜ ሳንጊው የእንቅልፍ ሰውነቱን ሲጠብቅ ሳንጅ እሱን ያግዘዋል። ከዚያም በየጊዜው ወደ ህልም ጀብዶች ይሄዳል። ከህልሞቹ መካከል ለምሳሌ ባንክ መዝረፍ ይገኛል። እዚያም በስልጣኑ ላይ ምን ያህል ቁጥጥር ማድረግ እንዳለበት ያሳያል። ጋኔኑን መልሶ መዋጋት ይጀምራል። አንዳንድ ነገሮችን በአእምሮ ማንቀሳቀስ ይጀምራል፣ እንደ ትላልቅ መኪና ያሉ ነገሮች። ሳንጂም ሳንጌን በመንገድ ላይ ለሚመጡ ሰዎች እንዲከፍልና ሆዋር ካፌ እየሄደ በደንበኞች እንዲሞላ ያደርጋል። ሌላው በነፃ ምግብ ለሰጠው የሳንዱች ባለሙያው ገንዘብ ከረጢተውለታል። ሱቁ ከተዘጋ በኋላ ከሆዋር ጋር በእግር ለመጓዝ ይሄዳል። በጥቂት ቃላት ብቻ የስክሪፕት ጸሐፊ እንደሆነ ይነግራታል። ሳንጊም ከስራ በኋላ ወደ ቤቷ መሄድ ጀመረ። አንድ ቀን ምሽት ቀይ መኪናውን በህልም እንድትነዳ ይፈቅድላታል። እሱም ለእሷ እንደሆነ ነገራት። እንዲህ አይነቱ ሀብት እሱ በጣም ታዋቂ ጸሐፊ እንደሆነ እንድታስብ ያደርጋታል። ሌሊቱን ሙሉ መኪና ስትነዳም ሳንጊው ያገኘችበትን ቀን ያስታውሳል። ከትዕይንቷ በኋላ ከቀድሞ ፍቅረኛዋ ጋር ከተጣላች በኋላ እያለቀሰች ያያታል። ከዚያ በኋላም 2 ጊዜ ወደ ፊልሞች ይከተላት ነበር። ሳንጊውም በአሁኑ ጊዜ ወደ ፊልሞች ሊወስዳት ወሰነ። በውሸቱም መያዝ ስላልፈለገ ሳንጊው በእውነተኛ ታሪኩ ስክሪፕት ጽፎ ለሳንጂ እንዲያነቡ ይሰጠዋል። ሆዋር ዘወትር በአእምሮ ዝግጁ ስለሆነ ብዙ ቅጂዎችን አልጋ ላይ ስለመሆን ያለማል። ራሱን በፍጥነት ከእንቅልፉ እንዲነቃ ሲያደርግ ግን ሳንጂ ጥሩ ስክሪፕት ስለነበር ሲያለቅስ ያገኛል። በኋላ መቀዳቸው የሚጀምረው ከዚያ በኋላ ስክሪፕቱን ለፊልም ኩባንያ ይሸጣሉ። የራሳቸውን ገንዘብ በመስጠት ትልቅ ኮከቦችን ቀጥረው ትልቅ ስኬት እንዲያገኙ ያደርጋል። ከዛም በራስ ዝግጅት ሆዋርን ወደዚህ ዝግጅት ይወስዳታል። በሙያው ላይ የሚያጠነጥን ልዩ አቀራረብ እና ስለ ራሱ ስኬታማ ፊልሞችን እንደጻፈ ቢናገርም ዓለምን ማየት ስለፈለገ ለፊልሞቹ ያን ያህል ቦታ አልሰጠው። ከጥቂት ቀናት በኋላ በህልሙ ሳንጊው በጣም እንግዳ የሆነ ነገር ያገኛል። የአንድ መነኩሴ አካል እያሰላሰለ ቀበቶውን ለመውሰድ ሲሞክር እጁ ይፈርሳል። ነገር ግን ተስፋ አልቆረጠም። እጁን እንደገና ለመመለስ ይሞክራል። ቀበቶውን ከመነኩሴው ሲያወጣ ሰውየው በሁለት የሚያጨሱ ጣቶች ደረቱን ለመንካት ይሞክራል። ነገር ግን ሳንጊው ስለ ጉዳዩ ብዙ አልተጨነቀም። የተመለመደው ጋኔንም አልታየም። ሀብቱም ሆነ መነኩሴ ይፈርሳል። ያን ቀን ምሽት ሳንጊው ሆዋን ወደ ጣሪያ ወሰደው። እዚያም ራሱን ሊገድል ሲል እና በተለይ ለሱ የተዘጋጀውን የርችት ትርኢት ለሆዋር ያሳያል። በድንገት በመጣበት መንገድ ሊጠፋ እንደሚችል ስታስብ በፍጹም እንደማይፈቅድላት ቃል ገባ። ከዚያም ወደ አፓርታማ ሄደ። በመታጠቢያ ቤት ራሷን ስታድስ ሳንጊውን ለመናዘዝ ልምምድ ያደርጋል። ሆኖም ግን በድንገት ደረቱ ላይ የሆነ ነገር ስለመታው መሄድ እንዳለበት ተገነዘበ። ራሱን በመስታወት ሲፈትሽ በቆዳ ላይ 2 የሚያጨሱ ጥቁር መስመሮችን ያያል። ወደ ቤቱ እንደደረሰ ሳንጊ ከብዙ ሴቶች ጋር የሚያደርገውን
ፓርቲ ችላ ብሎ በቀጥታ ወደ መኝታ ቤት ሄደ። ሳንጂ የዛሬውን ውድ ሀብት ለመሰብሰብ ተዘጋጅቶ ነበር። ነገር ግን ሳንጊው አስፈላጊ እንዳልሆነ ነገር በዚህ ጊዜ ብቻውን ተዘጋጅቷል። ህልሙ ላይ በረንዳ ላይ ሚስጥራዊ ሰው እየጠበቀውና ረጅምና ባዶ ህንፃ ውስጥ እንዲታይ ያደርጋል። ሳንጊው እየቀረበ መጣና አሁን እየተበታተነ የመጣው የድሮ ማንነቱን ስሪት እንደሆነ አወቀ። ሲነቃ ግን በትከሻው ላይ አዲስ ጠባሳ እንዳለ አወቀ። እናም ሰዓታት እያለፉ ሲሄዱ ተጨማሪ ጠባሳዎች ይታያሉ። ሁሉም ጋኔኑ በቀድሞ ህልሞች ውስጥ በጎዳዩ ቦታዎች ላይ ይመሳሰላል። በማግስቱ ጠዋት ተጨማሪ ምክር እንዳለው ለማየት ሳንድዊች ሻጩን ለማግኘት ይሄዳል። ወደ መድረሻው ሊደርስ ሲል አንድ ቫን ከጎኑ ብቅ ብሎ ይወስደዋል። በመጨረሻም ከረጢቱን ከጭንቅላቱ ሲያወጡለት ሳንጊው መሪው ኪያንግ በተባለ የወንጀለኞች ቡድን በተከበበ የተተወ ህንፃ ውስጥ እንዳላወቀ። ሳንጊው የፈለጉትን እንደሚከፍል ነገራቸው። እናም 10 ሚሊዮን ከተስማሙ በኋላ ሳንጌን ደወለለትና ገንዘቡ እንዲያመጣለት ጠየቀው። ነገር ግን ሲደርስ የኪያንጌ ሰዎች ገንዘቡን ወስደው ሳንጌን ወሰዱ። ኪያንጌ ለመደራደር ተጠቀመበት። ሌላ ምርጫ ስለሌለው ሳንጊው መላውን ቡድን ከሳንጂ ጋር ወደ አፓርታማው ይመልሷል። እዚያም ሁሉንም ጥንታዊ ቅርሶችን ይዞ የተደበቀውን ክፍል ያሳያቸው። ኪያንጌ እነዚህ ሁሉ ብርቅዬ ዕቃዎች እንዴት እንዳገኘ እንዲናገር ለማድረግ ሲሞክር አንድ ሰው ወደ ህንፃው ደረሰ። ሆዋየር ነች። እንግዳ ተቀባዩ መምጣቷን በኢንተርኮም በኩል ያሳውቃል። ነገር ግን ሳንጊው ለራሷ ደህንነት እንድትልስ እዚያው ተቆጥቷት አበሳጭቶ እንድትመለስ ይነግራታል። እንግዳ ተቀባዩ ግን ሳንጊው በር በሆነ ምክንያት አሁንም ክፍት እንደሆነ ይነግራታል። እናም እንድትሄድ ይፈቅድላታል። ከአሳንሰሩ እንደወጣች ከዘራፊዎቹ አንዱ ይይዛታል እና ሳንጊውን ወደ ተያዙበት ቦታ ይወስዳታል። ኪያንጌ ሳንጊው የዋሻት እንደሆነ በመጠቀም ሊያሾፍበት ሞከረ። ይህም ከሌሎቹ ሙከራዎቹ ውድቋል። እናም ገንዘብ ሊወስዱ ብቻ እንደመጡ ያስቡ ነበር። ኪያንጌ ለራሱ ጉዳይ የለሽነት ቅጣት እንዲሆን ሳንጌን በድብቅ መንቃት ሲጀምር ወርቃማ አንጓዎቹን ለብሶ ይደበድባል። ኪያንጌም ቀጥሎ ወደ ሆዋየር ሲዞር እሷን ለመከላከል ስትመታው ሳንጌ የሚይዘውን ሰው ለመምታት የሚጠቀምበትን የአበባ ማስቀመጫ ተጠቅሞ ዘሎ ገባ። ሳንጌ ዘራፊውን ነከሰውና ለማምለጥ ይችላል፣ ነገር ግን በጩቤ ይወጋል። ኪያንጌ የደበደበውን ሰው ሲተኩስ ሶስቱም ሸሹ። ነገር ግን ሳኒው በቁስሉ ምክንያት መራመድ ሲሳነው ብዙ መሄድ ያስቸግራል። ወንዶቹ በደረጃው ላይ ተገናኟቸው። አንደኛው ሳንጊው እንደገና ወጋ። ነገር ግን ሳንጌ እዚያ በመቆየትና ዘራፊዎችን በማዘናጋት ራሱን መስዋዕት ያደርጋል። ሳንጊውና ሆዋየር እንዲያመልጡ አንድ ተራ ሰው ብቻ የሰለጠኑ ሰዎችን ለመጋፈጥ በቂ ስላልሆነ ግን ሳንጂው እስከ ሞት ድረስ ራሱን መስዋዕት ያደርጋል። ከዘራፊዎቹ አንዱ ሳኒውና ሆዋየርን ወደ ላይ በመያዝ ሳኒው ጀርባውን በጩቤ ብትወጋውም ሳይጨነቅ ደበደባቸው። እየወረወራቸውም ጉዳት ያደርስባቸው፣ ሁለቱም ይሞታሉ። ሳንጊው በድንገት በጥቁር ንጥረ ነገር ተሸፍኖ በሚስጥር ፍርስራሾች ውስጥ አገኘ። መንቀሳቀስ ሲጀምሩ በፍጥነት ይጠፋል። ዙሪያውን ከተመለከተ በኋላ የሚያብረቀርቅ የበር ቀስት ነካና ባለፉት ጥቂት ወራት የህይወቱን መታሰቢያ ማየት ጀመረ። ይህም እውነተኛ ህይወትና ህልሞችን እንዲሁም በዚያ ምሽት ከምቾት መደበሩ ውጭ በአምቡላንስ የተወሰደውን የእሱን ስሪትን ጭምር ያህል። ይህንን ሲያውቅ ግዙፍ ክሪስታል ግድግዳ ወዳለበት አካባቢ ይሄዳል። እናም ህልም እያለምኩ ነው እያለ ደጋግሞ ራሱን መምታት ይጀምራል። ደም በመፍሰሱ ምክንያት ግን ራሱን ይሞታል። በድንገት ሰውነቱ መለዋወጥ ይጀምራል። ሳንጊውም ጋኔን ሆኖ ያገኛል። በእጁ ውስጥ በሚታየው ቁንጭራ ራሱ እንደገና እንደ ጋኔን አድርጎ በተለያዩ እይቶች ውስጥ ራሱን እያስመሰለ ክሪስታል ግድግዳውን መምታት ይጀምራል። እዚያ ተቀምጦ ከማዳመጥ ይልቅ በእነዚህ ስሪቶች ውስጥ ባለቤቱና ሳንጌን ለሱ ደግ ባለመሆናቸው ይመታቸዋል። ግድግዳው በመጨረሻ ሲፈርስ ጋኔኑ በሳኒው ሳሎን ውስጥ መጣ። ሳኒው አስከሬንም እየነቃ ነው። ጋኔን ውስጥ ዘራፊዎችን ያለማመንታት ይገላቸው። እናም የጦር መሳሪያውን እንኳ በእጁ በመያዝ ሳኒውን ተከትሎት መጣ። ሊገለውም ተዘጋጅቶ ነበር። ነገር ግን እያለምኩ ነው እያለ ያጉረመረመ ከህልሞቹ መካከል ያመጣውን ጥንታዊ ዕቃዎች በሙሉ በአፓርታማው ሆነ በሀብቱ ስብስብ ውስጥ ያሉት ነገሮች በሙሉ መጥፋት ይጀምራል። ሳኒው እንደገና ራሱን ስተወደቀ ከእንቅልፍ ሲነቃ ግን ሱቁ ውጭ ባለው ምሽት ራሱን ያገኛል። ሆዋየርም አግኝታው ከኮንሶርቱ ላይ አስታወሰችው። ስለዚህ አዘነችለትና እውነተኛ ምግብ ልትሰጠው ወደ ቤት ወሰደችው። የኑድል ሾርባ እየበላ ሳለ በመጽሔት ላይ የእሱን ታሪኮች እንዳነበበችና በጣም ጥሩ እንደሆነ እንዳሰበች ነገረችው። ስኬት ለማግኘት ትንሽ እድል ብቻ እንደሚያስፈልገው ትነግረዋለች። እስከዚያ ድረስ በካፌ ውስጥ እንዲሰራም ሀሳብ ታቀርብለታለች። ይህም ሆዋየርን እንደሚከታተላት ሲያውቅ ራሱን ስሜቱ እንዲሰበርና እንዲያለቅስ ያደርገዋል። ከተወሰነ ጊዜ በኋላ በካፌ ውስጥ እየሰሩ ሳለ ሆዋየር ለሳንጊው ስጦታ ይሰጠዋል። አዲስ ላፕቶፕ ሰጥቶ ስክሪፕት እንዲጽፍለት። ከዚያም ሳንጊው ከሳንጂ ጋር በአንድ ምግብ ቤት ውስጥ ተገናኙ። ምክንያቱም ሲጠየቅ ስክሪፕት መጻፍ ስለማይችል የሚፈልገውን ብቻ መጻፍ ይፈልጋል። ሳንጂም ገንዘቡን ውድቅ በማድረግ በምላሹ ተጨማሪ ገንዘብ ይሰጠዋል። ከዚያም የሳንጊውን የድሮ ስክሪፕት ለመሸጥ ይችላል። ያንንም ለማክበር ሳንጊው ሂሳባቸውን የሚሸፍነው ሲሆን
ከብዙ ቀናት በኋላ አሁን በህይወቱ ረክቶ ሳንጊው ምግብ ለማዘዝ ወደ ሳንድዊች ሰውዬው ይሄዳል። ሰውዬውን ገንዘቡን ለመመለስ እድሉን ወስዶ ሆዱ ላይ ያለውን ጠባሳ ያሳያል። ምክንያቱም ቀደም ሲል ተመሳሳይ ህይወት ይኖር እንደነበረና አሁን ግን ትሁት ሆኖ መኖር የተሻለ እንደሆነ ይረዳል። ሳንጊውም ታሪኩን ሲያዳምጥ የመጨረሻ ህልሙ ፍርስራሽ ከኋላው ይታያል እና ወሮበሎችን የገደለው አዲሱ ጋኔን ወደ መሸጫ ሱቅ ከታየበት ጊዜ ጀምሮ ሲከተሉ እንደቆየ ይረዳል።